የካቲት 5 ቀን 2018 ዓመተ ምህረት በጣም የሚገርም ነው። የ20 ብር ከሰል ለመግዛት የ30 ብር መያዣ መግዛት ያስፈለገበት ዘመን ላይ ደረስን። ማፍረስ ቀላል ባይሆንም መገንባት ግን በጣም ከባድ ነው አሉ እነ አማቾ ማሆጋኖና ጉርዴ ሁንዴሳ። ለ20 ብር ከሰል መያዣ ነፃ ከነበረው ለ20 ብር እንጀራ፣ ለግማሽ ኪሎ ሽንኩርት፣ በአጠቃላይ ድሃ በየዕለቱ ለሚገዛቸው ከ5 እስከ 10 ብር የማይበልጡ መያዣዎች ዛሬ ከ30 እስከ 70 ብር ሆኗል። ዕቃው 20 መያዣው 30። የሚገርም ለድሃው የሚቀንሰውን አማራጭ ከመፈለግና ከመተግበር ይልቅ ገደል ግባ ብሎ ለድሃው አስቀድሞ ማሰብ ያቃታችሁ ትውልድ፣ እረ ተው እንደ ሰው አስቡ። ዘሪሁን ከጋረማው